አንድ ሰው የስኳር በሽታ ሲኖርበት ሊደረጉ የሚችሉ ምርመራዎችና ከዛ በተጨማሪ ደግሞ የስኳር በሽታ እንዳለበት ከታወቀ በኋላ ሕክምና ባይደረግለት ወይ ደግሞ ችላ ቢል አንድ ሰው ምን አይነት ተያያዥ የጤና ጉዳቶች ሊያጋጥመው ይችላል የሚለውን በዛሬው ቪዲዮ እናወራለን። አንድ ሰው የስኳር በሽታ አለበት የሚባለው በሕክምናው የተለያዩ ምርመራዎች ከተደረጉ በኋላ ነው። ከዛ ውጪም አንዳንድ ጊዜ ያለንን ቲፒካል ሳይን ኤንድ ሲምፕተምስ ታይቶም ከዛ ምርመራዎችም ተጨምረው እነዚህን ነገሮች አንድ ላይ ተደርገውም አንድ ሰው የስኳር በሽታ አለበት ሊባል ይችላል። ከምርመራዎቹ መካከል ፋስቲንግ ብለድ ግሉኮስ ሌቭል ምንለው አለ። ከተጾመ በኋላ የሚለካ የስኳር መጠን የሚባለው አለ። ቢያንስ አንድ ሰው ይህ ምርመራ ከመደረጉ በፊት ምንም አይነት ምግብ ወይም ደግሞ ፈሳሽ ባይወስድ ይመከራል ለ8 ሰዓታት ያክል። ከዛ በኋላ የሚደረግ የምርመራ አይነት ነው። ይህ ምርመራ ከተደረገ በኋላ የስኳር መጠኑ ከፍ ማለት ካሳየ የስኳር በሽታ አለበት ብለን ልንጠቀማቸው ከምንችላቸው የምርመራ አይነቶች መካከል ነው። ከዛ በተጨማሪ ደግሞ የ3 ወር የስኳር መጠን ምንለው አለ፣ ሄሞግሎቢን A1C ምንለው። ይህም ምርመራ ይደረጋል። ከዛ ውጪ ደግሞ ራንደም ብለድ ግሉኮስ ሌቭል አለ። እነዚህ ከተሰሩ በኋላ እነዚህን ምርመራዎች ተጠቅመን የምናገኘው ውጤት ላይ ቤዝ ሆነን ከዛ ምልክቶቹንም ካየን ቲፒካል ሳይን ሲምፕተም ካለው በኋላ እነዚህን ተጠቅመው የጤና ባለሙያ ባለው የምርመራ መሳሪያዎች በመታገዝ እና ምልክቶቹንም አብሮ ማዋሃድ አንድ ሰው የስኳር በሽታ አለበት ተብሎ በሕክምና ባለሙያው ሊነገር ይችላል ከነዚህ ምርመራዎች በኋላ። ሌላኛው ሐሳብ ምንድነው? የስኳር በሽታ ካልታከመ ምን ሊመጣ ይችላል? ደሜ ውስጥ ስኳር በዛ፣ እሺ ከዛ በኋላ ምን ሊያጋጥመኝ ይችላል የሚለው ነገር ብዙ ሰው የማይገነዘበው የስኳር በሽታን ቀለል ተደርጎ እንዲታይ የሚያደርገው ነገር ይሄ ነው። የስኳር በሽታ ተያያዥ የጤና ጉዳቶች ወይም ደግሞ ኮምፕሊኬሽኖች በጥቅሉ ለሁለት እንከፍላቸዋለን። ያው እያንዳንዱ ሌላ ክፍልፋይ ይኖረዋል። እነዚህ ተያያዥ የጤና እክሎች በጥቅሉ ለሁለት እንከፍላቸዋለን። አጣዳፊና ለረጅም ጊዜ የቆየ የስኳር በሽታ ተጓዳኝ ችግሮች ብለን ለሁለት እንከፍላቸዋለን። አጣዳፊዎቹን በምናይ ሰዓት ላይ አንደኛው ዲኬ የምንለው ነው። ብዙ ጊዜ አይነት 1 የስኳር በሽታ ላይ የሚከሰት አጣዳፊ የጤና እክል ሲሆን ምን ማለት ነው? ኢንሱሊን ሰውነታችን ላይ በማይኖር ሰዓት ላይ ለሴሎቻችን በቂ የሆነ ግልኮስ አይደርስም። ይህ በማይደርስበት ሰዓት ላይ ሴሎቻችን ሌላ የኢነርጂ አማራጭ ወይም የጉልበት አማራጭ ሌላ ኢነርጂ የሚያገኙበትን አማራጭ ይጠቀማሉ። በዚህ ሰዓት ላይ የሚመረቱ አሲዳማ ጸባይ ያላቸው ንጥረ ነገሮች ይኖራሉ። ከዚህ ጋር ተያይዞ የሚመጣ ተያያዥ የጤና እክል ነው። ይህ በሚኖር ሰዓት ላይ የሚታዩ ምልክቶች ምንድናቸው? የሆድ ህመም ሊኖር ይችላል። እዛ በተጨማሪ ሽንት ከወትሮ በተለየ በጣም በብዛት ሽንት መሽናት ሊኖር ይችላል። ውሃ በጣም በብዛት መጠጣት ሊኖር ይችላል። ራስን መሳት ድረስ ሊያደርስ ይችላል። ይህ ተያያዥ የጤና እክል ይህን ሊያባብሱ የሚችሉ ተያያዥ አሁን አንድ ሰው የአይነት 1 የስኳር በሽታ ኖሮበት ይህ አጣዳፊ የጤና እክል እንዲያጋጥመው የሚያደርጉት የተለያዩ ችግሮች ሊኖሩ ይችላሉ። ከነዛም መካከል ከፍተኛ የሆነ ጭንቀት በሚኖርበት ሰዓት ላይ ጉዳት ከደረሰ ሰውነት ላይ እንዲሁም ደግሞ ኢንፌክሽን ካጋጠመ እነዚህ ነገሮች ወደ ዲኬኤ ወይም ደግሞ ወደዚህ አጣዳፊ የጤና እክል እንድንጋለጥ ያደርገናል ማለት። ሌላኛው ደግሞ ኤችኤችኤስ የምንለው አለ። አይነት 2 የስኳር በሽታ ታማሚዎች ላይ የሚያጋጥም አጣዳፊ ተያያዥ የጤና እክል ነው። በዚህ ሰዓት ላይ ከላይ የጠቀስኩት አይነት ምልክቶችን ልታስተውሉ ትችላላችሁ። ቶሎ መሽናት፣ ከወትሮ በተለየ በሽታው ኖሮባችሁ ነገር ግን መድኃኒትም እየወሰዳችሁ ነበር። ነገር ግን ሌትሊ እነዚህ ምልክቶች ቶሎ ሽንት መሽናት፣ ከፍተኛ ሁኔታ ውሃ ለመጠጣት መፈለግ፣ ከዛ በተጨማሪ ራስን መሳት ድረስ ሊያደርስ ይችላል። በሰውነት ውስጥ የውሃ መጠን ሲያንስ የሚታዩ ምልክቶች ሊስተዋል ይችላል። የከንፈር መድረቅ በከፍተኛ ሁኔታ ሊኖር ይችላል። የዲሃይድሬሽን የምንለው ወይም በሰውነት ውስጥ የውሃ መጠን መቀነስ ምልክቶች ሊስተዋሉ ይችላሉ። ይሄ አጣዳፊ የጤና እክል ሲኖር። ሌላኛው አጣዳፊ የጤና እክል ደግሞ የስኳር በሽታ እንዳለባቸው ታውቆ ከዛ ውጪ መድኃኒቱን የሚወስዱ ሰዎች ላይ ሊከሰት የሚችል ተያያዥ የጤና እክል አለ። ሃይፖግላይሲሚያ የምንለው ወይ ደግሞ የስኳር መጠን በከፍተኛ ሁኔታ መቀነስ አንደኛው አጣዳፊ ተያያዥ የጤና እክል ነው። ይህ ብዙ ጊዜ የመድኃኒት አወሳሰድ ላይ ክፍተት በሚኖር ሰዓት ላይ የሚከሰት ተያያዥ የጤና እክል ነው። ሃይፖግላይሲሚያ ወይም ደግሞ የስኳር መጠን በእጅጉ መቀነስ ሌላኛው የጤና እክል ነው። ከዚህ ውጪ ለረጅም ጊዜ ደግሞ የሚቆዩ ወይም ደግሞ ክሮኒክ ኮምፕሊኬሽን የምንላቸው ተያያዥ የጤና እክሎች አሉ። እነዚህን ደግሞ ለሁለት እንከፍላቸዋለን። አቫስኩላር እና ቫስኩላር ተብለው ክላሲፋይ ይደረጋሉ። ምን ማለት ነው? ደም ስር ጋር ተያያዥነት ያላቸውና ከዛ ውጪ ያሉ የጤና እክሎች ብለን እንከፍላቸዋለን። ከደም ስር ጋር ተያያዥነት ያላቸው ለረጅም ጊዜ የቆየ የጤና እክሎች ለሁለት ይከፈላሉ በጥቅሉ። እነሱም ማይክሮ እና ማክሮ ቫስኩላር ብለን ክላሲፋይ እናደርጋቸዋለን።
እንላቸዋለን። ምን ማለት ነው? ማይክሮ ማለት ጥቃቅን የደም ስሮችን ላይ ጉዳት ሲደርስ የሚታዩ፣ ማክሮ ደግሞ ማለት ትልልቅ የደም ስሮች ላይ የሚታዩ የጤና ችግሮች ናቸው። ከጥቃቅኖች ውስጥ ሬቲኖፓቲ፣ ኔፍሮፓቲ እና ኒውሮፓቲ ብለን እንከፍላቸዋለን። ምን ማለት ነው? የአይን የደም ስሮች ላይ ጉዳት ሲደርስ የሚታዩ፣ ከዛ በኋላ ደግሞ የኩላሊት ላይ እና ደግሞ ለነርቭ ደም የሚያደርሱ ደም ስሮች ላይ ጥቃቅን ደም ስሮች ላይ የሚታይ ጉዳቶች ሲኖር የሚታዩ ምልክቶች ናቸው። አይን ላይ ያሉት ላይ ከሆነ እስከ አይን መጥፋት ድረስ ሊያደርሱ ይችላሉ። ኩላሊት ላይ ከሆነ ደግሞ እንደሚታወቀው ከስኳር በሽታ ጋር ተያይዞ የሚመጣ የኩላሊት መድከም ለኩላሊት መድከም ዋነኛ መንስኤ ከሚባሉት መንስኤዎች መካከል ነው። ስለዚህ የኩላሊት መድከም፣ የኩላሊት ፌለር ሊያመጣ ይችላል። ሌላኛው ደግሞ ለነርቭ ደም የሚያደርሱ ጥቃቅን የደም ስሮች ላይ ጉዳት ሲደርስ ደግሞ የእጅና የእግር መደንዘዝ ሊያመጣ ይችላል። ከዛ ውጭ ደግሞ ሌላኛው ክፍል ደግሞ ትልልቅ ደም ስሮች ላይ ጉዳት ሲያደርስ የስኳር በሽታ የሚታዩ ናቸው። እነዚህም የትልልቅ የደም ስሮች ለልብ ደም የሚያደርሱ፣ ለጭንቅላት ደም የሚያደርሱ እና ከዛ ውጭ ደግሞ ለተለያዩ ፔሪፌራል አርተሪያል ዲዚዝ የምንላቸው ወይም ደግሞ ወደ እግሮቻችን እጆቻችን አካባቢ ደም የሚያደርሱ ትልልቅ ደም ስሮች ላይ ጉዳት ሊያደርስ ይችላል። እነዚህ በሚኖርበት ሰዓት ላይ የልብ ደም ስሮች ላይ ከሆነ የልብ ድካም ሊያመጣ ይችላል። የጭንቅላት ላይ ከሆነ ስትሮክ ሊያመጣ ይችላል። ከዛ ውጭ ደግሞ የእግራችን እጃችን አካባቢ የሚደርሱ ደም ስሮች ላይ ከሆነ ደግሞ ምን ሊያመጣ ይችላል? ቁስል ከሰውነታችን ላይ ከተከሰተ እነዚህ ክፍሎች ላይ ከተከሰተ በኋላ በቶሎ ላይ ድን ይችላል። ከዛ ውጭ ደግሞ ጋንግሪን ድረስ በማድረስ የእጅና የእግር ማጣት አካል ጉዳተኝነትን ሊያመጣ ይችላል። ሌላኛውና የመጨረሻው ደግሞ አቫስኩላር ክሮኒክ ኮምፕሊኬሽን የምንለው ከደም ስር ጋር የተያያዙ ችግሮች ምን ሊያመጣ ይችላል? ኤሬክታይል ዲስፈንክሽን የምንለው ወይም ወንዶች ላይ የብልት አለመቆም ሊያመጣ ይችላል። እንዲሁም ደግሞ የጨጓራ ላይ ጨጓራ በስነስርዓት የመፈጨት ስርዓቱን እንዳያደርግ ወይም ደግሞ ጋስትሮፓሬሲስ የምንለውን ችግር ሊያመጣ ይችላል ማለት ነው። ስለዚህም እነዚህን የስኳር በሽታን በጊዜ ስታስተውሉ ወደ ሕክምና ተቋም መሄድና ሕክምናውን ማግኘት እነዚህ ኮምፕሊኬሽኖች ራሳችሁን ለመጠበቅ ከዛ ውጭ ደግሞ በየጊዜው ራሳችሁን ቼክ ማድረግና የአኗኗር ዘይቤ ማስተካከል እነዚህን ሁሉ በጣም ትልቅ ግዙፍ የሆነ ብዙ የኢኮኖሚ እንዲሁም የህይወት የአካል ጉዳተኝነት ጫና ሊያመጣ የሚችሉ ነገሮችን ለማስቀረት በእጅጉ የሚያግዙ ነገሮች ናቸው። በቀጣይ ቪዲዮ ስለ መፍትሄዎቹ የምንወያየው